ወደ ዩቲዩብ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ። ሰላማችሁ ይብዛልኝ። ዛሬ በአዲስ ላይ የተባለ ቪዲዮ መጥቻለሁኝ። አብራችሁን እስከ መጨረሻ ተከታተሉኝ። የዛሬው ርዕስ ምንድነው? እኛ ራሳችን ዋጋችን እንዲጨምሩልን ተወዳጅነት እንድናተርፍ የሚያደርጉ መካከል ከሆኑ ጥቂቶቹን ወደ እናንተ ይዤ መጥቻለሁ። ይጠቅማል ብዬ ያሰብኳቸውን እኔም ካተረፍኩባቸው መካከል ነው። አንደኛ ነገር ምንድነው? ሰዎች በፈለጉን ጊዜ አለመገኘት፣ ራሳችን ቢዚ ማድረግ፣ ሁሌ እዚህ ቦታ እንገናኝ፣ ሁሌ እዚህ ቦታ ነይ የሚሉ ሰዎች መካከል እኛ ቁጥብ መሆን አለብን። አንዳንዴ አይመቸኝም፣ ስራ ባይኖረን ራሱ ስራ እየሰራው ነው፣ እረፍት አለኝ፣ የምሄድበት ሰው የማገኘው አለ ብለን እዛ ቦታ ላይ ላለመገኘትና ራሳችንን ቁጥብ ማድረግ ይሄ ራሳችን ዋጋችን እንዲጨምርልን ያደርጋል። ነገር ግን በተጠራንበት ሰዓት ምንመጣ ከሆነ ይንቁናል። እኛ ያላቸው አመለካከት የቀነሰ ይሆናል። ስለዚህ ይሄንን ባናደርግ መልካም ነው ማለት ነው። ሁለተኛ ነገር ደግሞ ምንድነው? ያልተመቸንን ነገር አይሆንም እምቢ ማለትን መልመድ አለብን። ምንድነው? በአንዳንድ ጊዜ ይሉኝታ የሚባል በጣም ያጠቃንና ይሄን አንስሪ፣ እሺ፣ እቃ አምጪ፣ እሺ፣ ውሰጂ፣ እሺ በምንባልበት ሰዓት በዛ ጊዜ እኛ የራሳችን ወይ ፕሮግራም ይኖረናል፣ የራሳችን ስራ፣ የራሳችን እቅድ ሊኖረን ስለሚችል ይሉኝታ ብቻ ስለያዘን እሺ ማለታችን ራሳችን ካለንበት ነገር ዝቅ ያደርገናል። የራሳችንን ስራ፣ የራሳችንን ንጽህና ሊሆን ይችላል፣ የምንፈልጋቸውን ነገሮች ለማግኘት ጊዜ ይቸግረናል። ስለዛ አልችልም፣ እኔ ዛሬ አልችልም፣ የራሴ ስራ አለብኝ፣ መውጣት አልችልም፣ ደክሞኛል፣ አሞኛል፣ በቃ ይሄ ያለውን ነገር ሪሊውን መናገር አለብን ማለት ነው። ለዛ በምናደርግ ሰዓት ለኛ ያላቸው አመለካከት እየጨመረ ይሄዳል፣ ዋጋችንን አይቀንስብንም ማለት ነው። በመቀጠል ደግሞ ምንድነው? ለሰዎች አብዝተን አለመጨነቅ ነው። አብዝተን በተጨነቀን ቁጥር ራሳችንን ነው የምንጎዳው፣ ራሳችንን የምናጣው፣ ማድረግ ባለበት ሰዓት እንዳናደርግ ያደርገናል። ጭንቀት በጣም ሲብዝ ምንድነው? ሆምለስ የመሆን እንትናችን በጣም ይጨምራል። ማሰብና አሚሯችን ከቁጥጥራችን ውጭ ሊሆንብን ስለሚችል መጨነቅን ማቆም መቀነስ አለብን። በጣም የምንጨነቅላቸው፣ በጣም የምንወዳቸው፣ በጣም የምናስብላቸው ሰዎች የኛ ስሜት ለነሱ የማይገባቸው ከሆነ ትርፋችን ለኛ ምንም ነገር የለም ማለት ነው። እኛ የምንጨነቅላቸው ሰዎች እኮ ከኛ መራቅም ሊፈልጉ ይችላሉ። ስለዚህ አንዳንዴ ለቀቅ ብናደርጋቸው መልካም ነው ማለት ነው። በመቀጠል ደግሞ ምንድነው? በግድ ሰዎችን ውደዱኝ ማለት፣ በግድ ሰዎችን ውደዱኝ ማለት በጣም ራሳችን ዋጋችን በጣም ይቀንሱታል፣ ካለን ላይ ወደ ታች ያወርዱናል። ስለዛ በግድ ውደዱኝ አለማለት፣ የማይወዱን ሰዎች ደግሞ አለመከተል፣ አለመለማመጥ፣ የተሻለ አለ፣ የተሻለች አለ ብለን ማሰብ፣ እኛ ሁልጊዜ ራሳችንን ብቁ ማድረግ፣ በራሳችን መተማመን፣ በቃ ማድረግ ያለብን መልበስም ከሆነ ካማረን እኛ ካስፈለገን መልበስ ነው፣ መብላትም ከሆነ መዝናናትም ከሆነ ማድረግ ያለብንን ማድረግ ነው። በጣም የምንወዳቸውን ለእኛን ላይወዱን ይችላሉ። ምን አርጊያት ነው፣ ምን አርጊው ነው ብለን በጣም እንጨነቃለን። አብዝተን ልናለቅስ፣ ልንለምናቸው እንችላለን። ሁሌ ተደጋጋሚ ከውስጣችን መውደዳችን ያለ ልንጠይቃቸው እንችላለን። ነገር ግን እነሱ ምላሻቸው ሁሌም ተመሳሳይ ነገር ነው የሚሆነው። በዛ መካከል እኛ የበለጠ እንጎዳለን፣ እነሱን በመከተል ማለት ነው። ስለዛ ለቀቅ በምናደርጋቸው ሰዓት ያን ጊዜ ለኛ ያላቸውን አመለካከት እና ግንዛቤ ማወቅ ስለምንችል ሲተውን በቃ መተው ነው። ምንም ከኛ
የሚቀነስ ነገር የለም። ሲወዱንም መውደድ ነው፣ የሰጡን ስለሆነ የምንሰጣቸው። እንደዚህ በማድረግ ራሳችንን ዋጋችንን ከማይቀንሱት ጋራ መሆን አለብን። የማይመጥነን ለኛ የማይሆነን ነገር ላይ ደግሞ አለመገኘት ነው። በጣም በሃይማኖት ዙሪያ ጥብቅ ከሆንን ሁሌም ሰዎች የሚያውቁን የሚረዱን በዛ አይነት መንገድ ከሆነ ሌላ ቀን ደግሞ ጭፈራ ቤት ሄደን ካዩን እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ነው ብለው ሰዎች ለኛ ያላቸው አመለካከት በጣም የቀነሰ ነው፣ ይንቁናል። ስለዛ እኛ ደግሞ መዝናናት ያለብን ቦታ ላይ ከሆነ የት ቦታ ነው የምንዝናናው፣ ከማጋ ነው የምንዝናናው፣ ከማጋ ነው የምናሳልፈው የሚሉትን ነገሮች ራሳችን በመለየት መጥፎ የሚጥሉንና ለሰዎች የሚያሰናክሉ ባይሆኑ መልካም ነው። ለሰዎች አርአያ እሷ እኮ ጎበዝ ናት፣ እሷ እኮ ጀግና ናት፣ እንዲህ ነው የምታደርገው የምትሰራው የምትውለው በሚባል ሰዓት ለታናናሾቻችን አርአያ እንሆናቸዋለን። በእኛ እንዲደሰቱብን፣ ቤተሰቦች እንዲኮሩብን፣ ጓደኞቻችን እኮ እሷ እኮ የኔ ጓደኛ እኮ እዚህ ቦታ ላይ አትገኝም፣ የኔ ጓደኛ እኮ እዚህ ቦታ ላይ አይገኝም ብለው ኩራት እንዲሰማቸው ማድረግ ነው። ለራሳችንም ውስጣችን ደስ ይለናል። ቢያንስ በእኛ ጥሩ አመለካከት ሲኖራቸው ጥሩ ነገር ስለሚሰማን ጥሩ የማይሰማን ቦታ ላይ አለመሆንና ሰዎች እኛን ዝቅ አድርገው የማያዩ ዋጋችንን የማይቀንሱት ምንም ያህል እኛ እውቀት ቢኖረን ምንም ያህል ዝና ቢኖረን ምንም ያህል የተሻለ ነገር የሚኖረን የምንውልበትና የምናደርገው ነገር ግን ዋጋችን ዝቅ የሚያደርግ ከሆነ ዝቅ ያልን ነው የምንሆነው። ስለዛ እንዳለን አቅም ችሎታና እንዳለን ብቃት ወደ ላይ የሚያደርገን የሚያበረታን ከሚያጠነክረን ስራም ሆነ ሰዎች ጋር ብንውል ራሳችን ዋጋችን አይቀንስም ማለት ነው። እንደዚህ በማድረግ ራሳችን ሁልጊዜ እንጠብቅ፣ በጥሩ ነገር ላይ እንሰማራ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። አብራችሁን ስለቆያችሁ አመሰግናለሁ። በሌላ በአዲስ ቪዲዮ